ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። ቤት አደራችሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ሳምንቱን ሙሉ ደግሞ በጤንነት በሰላም ጠብቆ ይሄን እድል ስለሰጠን ለእግዚአብሔር ክብር እንሰጣለን። ስሙ ይባረክ። ወደ ጀመርነው ትምህርት ዛሬም እንቀጥላለን። መጽሐፍ ቅዱስ ያላችሁ የማቴዎስ ወንጌል ምዕራፍ 18 ከቁጥር 18 እስከ 19 ያለውን እናነብና ቆመን እንጸልያለን። ሲቆመን ደግሞ ቃሉን እናንብብ። ማስታወሻ የምትወስዱ ሰዎች ማስታወሻ ብትወስዱ ጥሩ ነው። በጌታ በኢየሱስ ስም እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈታ ሁሉ በሰማያት የተፈታ ይሆናል። አሜን። ባለፈው ጊዜ እንዲሁ ለማስታወስ ያህል ስንመለከት ቤተክርስቲያን ማለት ምን ማለት እንደሆነ ለማየት ሞክረናል። ቤተክርስቲያን ማለት ከኃጢአት፣ ከዓለም፣ ከሰይጣን አገዛዝ፣ ከጨለማዊ ሰይጣን አገዛዝ ተጠርታ የወጣች የእግዚአብሔር ሕዝብ ነች። ወይኔ የእግዚአብሔር ክብርት ቤተክርስቲያን ናት። ይህንን ለመግለጽ አንድ የተጠቀምኩበት ቃል ነበር። አዲስ ኪዳን የተጻፈበት መልእክቱ የተጻፈበት በግሪክኛ ቋንቋ እንደሆነ ይታወሳል። መጽሐፍ ቅዱስ አዋቂዎች እንደሚነግሩን አንድ አባባል አለ። ኤክሌሲያ የሚለው ቃል ለማንኛውም አይነት ስብሰባ የሚረዳ ነው። ተጠርቶ የወጣ ለስብሰባ ሊሆን ይችላል፣ ለመንግስት ምክር ቤት ጉዳይ ሊሆን ይችላል፣ የሆነ መግለጫ ለመስማት ሊሆን ይችላል። ብቻ በአንድ ዓላማ ለአንድ ጉዳይ ተጠርቶ የወጣን ህዝብ ይሄ ኤክሌሲያ የሚለው ነገር ይወክለዋል። ተጠርቶ የወጣ ህዝብ። እኛ ተጠርተን ከኃጢአት ከዓለም ስንወጣ ቀጥታ ወደ ቤተክርስቲያን ነው የምንገባው። ከዚሁ ጋር ዛሬ ላሳያችሁ የምፈልገው ሁለተኛው ትምህርት ቤተክርስቲያንም በተለያዩ መልኳ ስናያት ምን ትመስላለች፣ ቤተክርስቲያን በተለያየ ገጽታዋ ምን ትመስላለች የሚለውን አንድ 3-4 ነገሮችን አሳያቸዋለሁ። አንደኛ ዓለም አቀፍ ቤተክርስቲያን ወይም ዩኒቨርሳል ቸርች። ሁለተኛው አጥቢያ ቤተክርስቲያን፣ በአጥቢያነቷ ደግሞ እናያታለን። ዓለም አቀፍ ቤተክርስቲያን ስንል ዓለም አቀፍ ናት፣ ሁሉንም ያካተተች ናት። በዘመኑ ሁሉ ጌታን አምነው ያሉ በዓለም ያሉ በምድርም በሰማይም ያሉትን ይጠቀልላል። በሌላ አባባል የማትታይ ናት። ጌታ ብቻ የሚያውቃት፣ እሱ ብቻ የሚያዘጋጃት ዓለም አቀፍ ዩኒቨርሳል ቸርች። እቺ ቤተክርስቲያን ከብሉይ ኪዳን ጌታን አምነው የሞቱ ከነሱ ጋር በሰማይ አንድ ቀን ትቀላቀላለች። እንደውም የዕብራውያን ጸሐፊ ሲናገር እነኛን የእምነት ጀግኖች ታሪካቸውን ከዘረዘረ ጀብዳቸውን ከዘረዘረ በኋላ ያለ ቤተክርስቲያን ፍጹማን አይደሉም እነሱም ገና ቤተክርስቲያንን እየጠበቁ ነው ያሉት። እኔና እናንተ እድለኞች ነን፣ የአዲስ ኪዳን ሰዎች ነን። ኢየሱስ አገኘነው፣ ቃሉ ተፈጸመ። እነኛ ተስፋውን ገና እየጠበቁ ናቸው። አያችሁ ያለው። ስለዚህ የእግዚአብሔር ቃል እንደሚነግረን በዘመናት ሁሉ ጌታን አምነው ያሉ
በምድርም በሰማይም ያሉ አማኞች አንድ ቀን በበጉ ሰርግ የሚገኙ ናቸው። የበጉ ሰርግ የሚባል ቀን አለ በሰማይ አንድ ቀን ወገኖቼ። ይሄ መቼ ይሆናል ብትሉኝ ጌታ ኢየሱስ ክርስቶስ በአየር ላይ መለከት ተነፍቶ ቤተክርስቲያን ስትነጠቅ የሚፈጸም ነው። ወደ በጉ ሰርግ ነው የምትሄደው። ሰርግ አለ በሰማይ፣ የቤተ ክርስቲያን ሰርግ ከሙሽራው ጋር የምትጋባበት። አሜን። ራእይ 19 ከቁጥር 6 እስከ 9 ያለውን ላሳያችሁ። እንደዚህ ይላል፣ ብዙ ውሃዎችን እንደ ብዙ ውሃዎችን ድምፅ ያለ ድምፅ ሰማሁ እንዲህ ሲል፣ ሃሌሉያ! ሁሉን የሚገዛ ጌታ አምላካችን ነግሷል። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትንም እናድርግ፣ ክብርንም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ስራ ነውና። ዮሐንስ ባለራእዩ እዚህ ላይ ሲናገር ትልቅ ምስጋና ነው እዛ ላይ የሚለው። ምስጋናው ምንም ያማከለ ነው። ሙሽሪቱ ራሷን ለበጉ ሰርግ እንዳዘጋጀች፣ ልዩ አይነት ልብስ እንደለበሰች፣ ተኩላ በሱ ፊት እንደቀረበች እዚህ ላይ ይናገራል። ቀጭን የተልባ እግር ደግሞ እንድትጎናጸፍ ተሰጥቷታል ይላል። የተለየ ልብስ፣ ንጹህ የሆነ ጻዕዳ የሆነ ያንን ሲገልጸው፣ ቀጭኑ የተልባ እግር ደግሞ ምንድን ነው ይላል? የቅዱሳኑ ስራ ነው። ይሄ ቅዱሳን ስራ ማለት ምንድን ነው? ቅዱሳን በራሳቸው ስራ እና ጽድቅ አልዳኑ። ያ የቅዱሳኑ ስራ ኢየሱስ ክርስቶስ በመስቀል ላይ የፈጸመው በሱ ስራ እኛም መዳናችንን ያሳየናል። ሃሌሉያ! ያን ለብሰን ነው እሱ ፊት የምንቀርበው። በራሳችን ጽድቅ አይደለም፣ በጾማችን አይደለም፣ በጸሎታችን አይደለም፣ ወይም ልዩ ጥንቃቄ ስላደረግን አይደለም። ኦልሬዲ ኢየሱስ ዋጋ ከፍሎልናል። ልብ በሉ፣ ሰርግ አለን። ኤፌሶን 2:19 ላይ እንደዚህ ይላል፣ በእርሱ ስራ ሁላችን ወደ አብ መግባት አለንና ይላል ጳውሎስ ሲናገር። በእኛ ስራ አይደለም፣ በእርሱ ስራ፣ እርሱ በሰራውና በፈጸመው በጨረሰው ስራ ወደ እግዚአብሔር አብ ሰተት ብለን እንገባለን። እነዚህ ጥቅሶች በጣም የበጉን ሰርግ ያሳያሉ። ስለዚህ ማሰብ አለብን። ማቴዎስ 16 ቁጥር 18 ቅድም ባነበብነው ላይ በዚህች ዓለት ላይ ቤተክርስቲያኔን እሰራለሁ ብሎ ሲናገር ስለ የትኛዋ ቤተክርስቲያን ነው? ስለ ዩኒቨርሳል ቸርች ነው። ስለ ዓለም አቀፋዊቱ ቤተክርስቲያን ነው። ስለ አንድ ሎካል ቸርች ብቻ አይደለም። ቆላስይስ 1:18 ላይ ደግሞ እንዲህ ይላል፣ እርሷም የአካሉ ማለት የቤተ ክርስቲያን የአካሉ ብልት ናት። አካሉ ናት ለክርስቶስ ማለት ነው። ስለዚህ ስለ ዓለም አቀፋዊቱ ቤተክርስቲያን ስናይ ሁሉን ያጠቃልላል። በአሜሪካ፣ በአውሮፓ፣ በተለያዩ ሀገሮች እቺ የምስራች ለሕዝብ ሁሉ ዓለም አቀፍ ቤተክርስቲያን ሌሎችንም ሁሉ የሚያጠቃልል ነው። ዓለም አቀፍ ቤተክርስቲያን ወርልድ ካውንስል ኦፍ ቸርች ማለት አይደለም። እንዳትሳሳቱ ተጠንቀቁ። ከወርልድ ካውንስል ኦፍ ቸርች ውስጥ የጌታ የሆኑ ሰዎች ሊኖሩ ይችላሉ፣ ላይኖሩ ይችላል። ከወርልድ ካውንስል ኦፍ ቸርች ውስጥ ብቻም አይደለም፣ ከሌሎች ትላልቅ ዲኖሚኔሽኖችም ውስጥ የጌታ የሆኑ አሉ፣ ያልሆኑ አሉ። ቤተክርስቲያን ውስጥ ስላለን ብቻ ያ ራሱ ለኛ ከጌታ ጋር ለመኖራችን ማስረጃ አይደለም። ግን ጌታ የሚያውቃት ሙሽራ፣ ጌታ የሚያውቃት የራሱ የሆነች አካል አንድ ቀን በበጉ ፊት ሰርግ ውስጥ ትገባለች። አሜን። ሁለተኛ አጥቢያ ቤተክርስቲያን የሚለውን ሐሳብ አሳያቸዋለሁ። ቶሎ ብዬ አጥቢያ ማለት ምን ማለት ነው? አካባቢ ነው፣ ሰፈር ነው፣ ቀበሌ ነው። ለምሳሌ አሁን ይሄ በተለምዶ አጠራሩ ኃይሌ ጋርመንት ይባላል። ስለዚህ እኛ መተን ይሄንን ፎቅ እዚህ ህንፃ ስንሰራ ቀጥታ የሰየምነው ኃይሌ ጋርመንት ቤተክርስቲያን ብለን ተጠራን። ኃይሌ ጋርመንት ነው ብታዋታ ትንሽ ቤት ናት። ስሟ ግን ትልቅ ነው። የምስራችን በዛ ተጠራ።
በኃይሌ ጋርመንት አካባቢ ያለች ቤተክርስቲያን እቺ አንድ አጥቢያ ከብዙ ሺህ አጥቢያዎች አንዷ እንደሆነች ይሄንን እንድታስቡ ያስፈልጋል። አጥቢያ ቤተክርስቲያን፣ አጥቢያ ቤተክርስቲያን። አንድ ነገር ልንገራችሁ። በመጽሐፍ ቅዱስ ውስጥ ያሉ በአዲስ ኪዳን ውስጥ ያሉ መልእክቶች፣ የሐዋርያው የጳውሎስ መልእክቶች፣ ሌሎቹም መልእክቶች በሙሉ ለአጥቢያ ነው የተጻፉት። የሮሜ መልእክት ለአጥቢያ ነው የተጻፈው። የቆሮንቶስ፣ የተሰሎንቄ፣ የቆላሲስ፣ የገላትያ እነዚህ ሁሉ ለአንድ አጥቢያ ነው። ስለዚህ አጥቢያ በጣም ወሳኝ ነገር ነው። አንዲት አጥቢያ ባለፈው ጊዜ ትንሽ ነካ አድርገናል። ለአጥቢያ ቤተክርስቲያን በአጥቢያ ውስጥ ተሰባስበው ተደራጅተው ጌታን የሚያመልኩ የእግዚአብሔርን ቃል የሚያጠኑ አስራት የሚከፍሉ የጌታን ምጽአት የሚጠባበቁ ቅዱሳን ያሉባት ናት። ስለዚህ የአጥቢያ ቤተክርስቲያን መኖር በጣም አስፈላጊ ነው። እኔና እናንተ የምናድገው በአጥቢያ ቤተክርስቲያን ውስጥ ነው። በዲኖሚኔሽን ውስጥ አናድግም። አሁን በአብያተ ክርስቲያናትም ህብረት አናድግም። ህብረቱ መኖሩ ጥሩ ነው። በዛ ውስጥም አናድግም። ያ ለጋራ ጉዳይ የሚጠቅመን መስሪያ ቤት ሊሆን ይችላል። ግን ይሄ የእግዚአብሔር አጀንዳ ነው። 2 ወይም 3 በስሜ ተሰብስበው የሚጸልዩበት ስፍራ ከዚያ በመካከላቸው እገኛለሁ እንጂ አንድ አጥቢያይቱንም ይወክላል። ክብር ለእግዚአብሔር ይሁን። አንዳንድ ማስረጃ አሳያቸዋለሁ። ለምሳሌ ሮሜ 16 ቁጥር 1 ላይ ሄደን ስንመለከት ጳውሎስ እንደዚህ ብሎ ይናገራል። በክንክራኦስ ባለች ቤተክርስቲያን አገልጋይ የምትሆን እህታችንን ፌቤንን አደራ ብያቸዋለሁ ካለ በኋላ ስለዚህ ሴት ሲናገር ጳውሎስም እንደሚል ታውቃላችሁ። አደራ ብያቸዋለሁ በጌታ ተቀበሏት ይላል። ምን አይነት ኮንሰርን እንዳለው ለአንዲት ሴት ጳውሎስ ለአንድ ሰው የሚገደው ሰው ነው። እሷም ለብዙዎች ለኔም ለራሴ ደጋፊ ነበረች ናት። እናንተም ደግሞ በምትፈልገው ነገር እርዷት ብሎ ይጽፋል በመጨረሻው መልእክቱ ላይ። ይሄ መልእክት ለአጥቢያ ቤተክርስቲያን ነው የተጻፈው። ጳውሎስ በዛን አካባቢ በነበረበት ጊዜ ጳውሎስን ረድተዋለች። ምናልባት እግሩን አጥባው ሊሆን ይችላል። የሚመገበው ምግብ አዘጋጅታ ይሆናል። የእሱን መልእክት ይዛ ወደ ተለያዩ ስፍራዎች አዳርሳ ሊሆን ይችላል። አጥቢያ ቤተክርስቲያን አጥቢያዋ ነው የሚናገረው። በአጥቢያ ቤተክርስቲያን ውስጥ ያለች አንዲት ነፍስ። ቆላሲስ 1:18 ላይ እንደዚህ ይላል። ይህቺ መልእክት በእናንተ ዘንድ ከተነበበች በኋላ በሎዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ ይላል። የትኛዋ ነው? ይሄ መልእክት ማለት ነው ለአጥቢያይቱ ነው፣ ለቆላሲስ፣ ለእናንተ ለቆላሲስ ሰዎች የጻፍኩት ደብዳቤ። እንደዚሁም ደብዳቤውን ደግሞ ተለዋወጡት፣ የነሱ ወደ እናንተ ይምጣ። ለምን? በዛም በዚህም የተጻፉ ሌላ ምክር ስለሆነ ጳውሎስ አጥቢያን ያከብራል። መልእክቶቹ በሙሉ እነኚህ ወርቃማ የሆኑ መልእክቶቹ፣ ዘመን ተሻጋሪ የሆኑ መልእክቶቹ ኢየሱስ ክርስቶስ እስኪመጣ ድረስ እኔና እናንተን እያነጹ የሚሰሩን መልእክቶቹ በሙሉ ለአጥቢያ ቤተክርስቲያን ነው የተጻፈው። ስለዚህ የአጥቢያ ቤተክርስቲያን አስፈላጊነት በእጅጉ ለኔና ለእናንተ በጣም የሚጠቅመን ነው። ገላትያ 2:1-2 እንደዚህ ይላል። ገላትያ 1:1-2 በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ይልና ከእኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት። በነገራችን ላይ ገላትያ የተጻፈው ደብዳቤ በገላትያ ውስጥ ብዙ ትናንሽ ሎካል ቸርቾች ተሰበጣጥሮ ያሉበት አካባቢ ነው። ስለዚህ አብያተ ክርስቲያናት ነው እዚህ ለገላትያ አብያተ ክርስቲያናት ነው ጳውሎስ ይሄንን የጻፈው። በዚህ ውስጥ
የተለያዩ ብዙ አጥቢያዎች እንዳሉ እናያለን ማለት ነው። አጥቢያ ቤተክርስቲያን፣ ስለ አጥቢያ ያለን አመለካከት፣ ስለ አጥቢያ ያለን ነገር በጣም መጉላት አለበት። በጣም ልናምን ይገባል። ባለፈው ጊዜ ብያለሁ፣ ብዙ ሰዎች አጥቢያ ቤተክርስቲያን የላቸውም። አንዳንድ ሰዎች ነውርም ይመስላቸዋል መሰለኝ። ባለፈው ጊዜ እንደተናገርኩት የአንዲት አጥቢያ ቤተክርስቲያን አባል መሆን ሰዎች አሁን እኔና እናንተ ባለንበት ዘመን ሰዎች ያመጡት ሕግና ስርዓት ወይም ደንብ አይደለም። በሐዋርያት ዘመን የነበረ ነው። እነኛ 3000 ሰዎች በአንድ ጊዜ በጴጥሮስ ስብከት ጌታን ከተቀበሉ በኋላ ምን እናድርግ ሲሉ በጌታ እመኑ ብሎ አጠመቋቸው። ከተጠመቁ በኋላ ወደ ቤተክርስቲያን ተጨመሩ። ቤተክርስቲያን ተመዘገቡ። የቤተክርስቲያን አባል ሆኖ መመዝገብ መጽሐፍ ቅዱሳዊ ነው። ለምን? ቤተክርስቲያኒቷ ሰዎቹን ማወቅ አለባት። እናንተም ቤተክርስቲያናችሁን ማወቅ አለባቸው። ስለዚህ ከዚህ በኋላ ነው እነኚህ ቤተክርስቲያን አጥቢያይቱ ያወቀቻቸው ምዕመናን በሐዋርያት ትምህርት ህብረት በማድረግ እንጀራን በመቁረስ ወይም የጌታን እራት በመካፈል በጸሎት ይተጉ ነበር። በእነኚህ 4 ስርዓቶች በጣም ትላልቅና ጃይንት የሆኑ አገልጋዮች የወጡት ከዚህ የተነሳ ነው። ዓለምን የሚኮንኑ በህብረተሰቡ ዘንድ ታዋቂዎች የሆኑ በጽድቃቸው ማህበረሰቡን መኮነን የሚችሉ አማኞች፣ አገልጋዮች፣ መንፈሳዊ መሪዎች ለምን ጠፉ ብንል እነዚህ ሰዎች ቸርችም እኮ የላቸው። የት ይማራሉ? ስለ እግዚአብሔር እኮ የሚማሩበት ነገር የለም፣ ቦታ የለም። ስለ ቤተክርስቲያንም አልገባቸውም። አንዳንድ ሰባኪዎች ገና ቤተክርስቲያን አልገባቸውም፣ ግን እዚህ ላይ ወጥተው ይሰብካሉ። ፓስተሮች ተብለዋል፣ ሌላም ስም ተሰጥቷቸዋል። ቤተክርስቲያን ምን እንደሆነ አልገባቸው። ምዕመኖቻቸውም እነሱን ተከትለው ነው የሚሄዱት። ተመሳሳይ አይነት ባህሪ ነው የሚኖራቸው። ዛሬ ቤተክርስቲያን ማለት ምንድን ነው ብትሏቸው፣ ወጣቱ ቲክቶክ ወይም ሚዲያ ወይንም የሆነ ቦታ አንድ ቦታ ድንኳን ተተክሎ ማነቃቂያ ንግግሮች ሰዎች በቃ የሚጫጫሁበት ያ ቤተክርስቲያን አይደለም። እኔ እነግራቸዋለሁ፣ ቤተክርስቲያን አይደለም። ብዙ ሰዎች ቤተክርስቲያናቸውን ከማወቅ በላይ ይሄ ሞባይላቸውን በደንብ ያውቁታል። ከሱ ጋር ሌሊትና ቀን ተተክለው አሉ። ለእግዚአብሔር ቃል ቦታ የላቸው። የት ያጥሩት የእግዚአብሔር ቃል? ለነገሩ በዛም ውስጥ ብልህ ለሆነ ሰው መጽሐፍ ቅዱስ ቃሉ አለ። ግን ቤተክርስቲያንን አይተካም። ቤተክርስቲያን በተለያዩ ህብረቶች ተተክታለች። አሁን በተለያዩ ህብረቶች የሐኪሞች ህብረት፣ የነርሶች ህብረት፣ እኔን መቃወም አይደለም፣ ልብ በሉ። የሀገር ተወላጆች ህብረት፣ አንድ ወቅት ጌታን የተቀበሉ ወይም አንድ ጊዜ የዘንበትን ህብረት ለዛ ትልቅ ግምት ሰዎች ይሰጣሉ። ለሎካል ቸርች ገና አይሰጡም። ደወሉልኝ አንድ ጊዜ። በአንድ ወቅት እኔ አምቦ ተምሬያለሁ። ስለ ፓስተር መርድ አንድ የአምቦ ህብረት አቋቁመናል። እናስ እንደው በዛ ህብረት ውስጥ ብትገባ አምቦ ጌታን የተቀበልኩባት ሀገር ናት እንጂ እኮ ነው ሀገሬ አምቦ አይደለም፣ ጅባትና ሜጫ አይደለም። የድሮ መርሃቤት ሰላሌና መርሃቤት የሚባል ወይም አሁን ሰላሌ ፊቼ የሚባለው እዛ ነው። እንደው ልሁን እንኳን ብል የትንሽ የሚያምረው የፊቼ ማነው ጓደኞች ህብረት ይባላል። አላምንም በዚህ ነኝ። አሜን። ሎካል ቸርች ልነግራችሁ የምፈልገው አጥቢያ ቤተክርስቲያናችሁን ከምንም ጋር አታወዳሉ። አንዳንድ ሰዎች በብዛት ነው የማየው፣ በብዛት በአጥቢያ ቤተክርስቲያናቸው የሚደረገውን መንፈሳዊ አገልግሎት ችላ በማለት የጌታ እራት እዚህ እየተዘጋጀ እነሱ ሌላ ቦታ የት ነው የሚሄዱት? ሌላ ጓደኞቻቸው ሊጠይቁ ይሄዳሉ። አክብሮት የላቸውም። ገና ቸርች አልገባቸውም። ግን ደግሞ እነኚህ ሰዎች
ትላልቅ ሰዎች መሆን ይፈልጋሉ፣ ማደግ ይፈልጋሉ። አፖስትል ፕሮፌት መሆን ይፈልጋሉ። እንዴት ልትሆን ትችላለህ? አጥቢያ ቤተክርስቲያን ሳይኖር እንዴት ፕሮፌት ትሆናለህ? እንዴት አፖስትል ትሆናለህ? በሀገራችን ግን ሆነዋል። ፌክ